ሰላም የእውነት ሚዲያ ተመልካቾች በመላው ዓለም የምትገኙ እንዴት ናችሁልኝ? ዛሬ ትኩስ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ የመንግስት ባለስልጣናት ደህንነቶች እንኳን አልደረሱበትም። አሁን ነው የእውነት ሚዲያ ታማኝ የመረጃ ምንጮች የላኩልኝ። ቀጥታ ወደ መረጃው አልፋለሁ። ላይክ ያድርጉ፣ ሰብስክራይብ ማድረግ እንዳይረሱ፣ ኮሜንት እያደረጋችሁ ልትደግፉኝ ትችላላችሁ። ይህ እውነት ሚዲያ የህዝብ ልሳን ነው። እውነቱ ብቻ በዚህ ቻናል እናወራለን። አሁን እንግዲህ ከምስራቅ ኢትዮጵያ ነው የተደወለልኝ። ይሄ መረጃ የሚያመለክተው በምስራቅ ኢትዮጵያ ሸደዴና ሶዶዴ በሚባሉ አካባቢዎች አሸባሪው አልሸባብ እንደተቆጣጠረው መረጃዎች ደርሰውኛል። ከጅቡቲ የሚመጡ መንገዶች ተዘግተዋል። ህዝቡ በጭንቀት ውስጥ ነው የሚገኘው። የመንግስት ባለስልጣናት ከዛ ቦታ ላይ እንደሸሹ መረጃዎች አሁን ነው የደረሱኝ። የስልክ የመብራት አገልግሎቶች ተቋርጠዋል። ህዝቡ በጭንቀት ውስጥ ነው የሚገኘው። ኢትዮጵያ እንግዲህ የተለያዩ እቃዎችን ወደ ሀገር ውስጥ የምታስገባው በዚህ በምስራቅ ኢትዮጵያ ነው። ከጅቡቲ የሚመጡ እቃዎች በሙሉ አሸባሪው እየተቆጣጠራቸው ይገኛል። ህዝቡ በታላቅ ጭንቀት ውስጥ ነው የሚገኘው። ሰዎች እየሞቱ ነው የሚገኙት። እኔ ከቦታው ነው አሁን ተደውሎ የተነገረኝ እና በሚገርም ሁኔታ መንግስት ባለስልጣናት በቦታው ላይ የሉም፣ ፈርተው ሄደዋል። ፖሊስም እዛ አካባቢ የለም። መከላከያም ትቶ ነው ሄደው። ህዝቡን ለማንተውት እንደሄዱ አልገባኝም። በሌላ ቪዲዮ ተመልሼ ስመጣ ምስሎችን ከቦታው ያሉ ቪዲዮዎችንም ይልኩልኛል። አሁን እውነት ሚዲያ የተደበቁ መረጃዎችን ወደ እናንተ የሚያደርስ ትክክለኛ የመረጃ ምንጭ ነው። ሰብስክራይብ፣ ኮሜንት ማድረግ እንዳይረሱ። አሁን የደረሰኝ ትኩስ መረጃ እንግዲህ መንግስት ኢትዮጵያ ለምታለች፣ ራሷን በምግብ ችላለች እያለ ቢገኝም አሁን ላይ ከፍተኛ ድርቅ በኢትዮጵያ ላይ እየተከሰተ እንደሆነ የደረሰኝ። በአማራ ክልል፣ በትግራይ ክልል፣ በኦሮሚያ ክልል